ዛሬ የወንድማችን ጋዛ 3 ሚሊዮን ፎሎወር ሴሌብሬሽን እናከብራለን። ጋይስ አይፎን 17 ይሻለናል አይፎን 17 ፕሮ ማክስ የቱን እንግዛለት ምረጡልኝ እስኪ ካልኩ በኋላ ታዲ ነቃበል በአቅምህ የሚገዛ ነገር ሂደ መግዛት አለብህ ብዬ ለራሴ ነገር ቢቢኤስ ሞል ላይ ካለው አሪፍ ልብስ ቤት አምርተናል። አንዳንድ ሞሎች ላይ ልብሶች በርካሽ የሚገኙ ቢሆን እዚህ ቢቢኤስ ሞል ላይ ግን የሚቀመስ አልሆነልንም። በቃ ከ5000 ብር በታች ቲሸርት እንኳን የለም ነው ማለት። ስለሆነም ሱፐርማርኬት ላይ የሆነ የምንገዛው ጊፍት ካለ ብለን ዞር ስንል አንድ አሪፍ ነገር ተመለከተ። ምንድነው ለኢቨንቱ የሚያስፈልጉ ርችቶች 3 ቁጥር በሻማና በባሎን እኛም ኤምን ብናጣትም 3 ካለች በቂ ነው ብለን የሸመትነውን ይዘን ወደ ኢቨንቱ ጎራ ብለን በር ላይ እንደገባንም ኢትዮ ጋዛን እና ባብዲን ያገኘናቸው ሲሆን ከኢትዮ ጋዛ እንደበት ሁሌም ማጠፎን ሱ ብሎ ተቀብሎናል። ሌሎች የኬንያ ጀለሶቻችንን ሰላም ካልናቸው በኋላ በኬንያ የሶሻል ሚዲያ ማኔጅመንትና የተለያዩ ፕሮግራሞችን ጽድት አድርጎ የሚቀርጸው ሱዴስ ፕሮዳክሽንን አግኝተናል። ከዛም ወደ ውስጥ ስንገባ ከጠበቅነው በላይ ሰዎች ስለነበሩ ትንሽ ግራ ገብቶን ነበር። ከዛም ኢቨንቱ ሞቅ እያለ ሲመጣ የተለያዩ የጋዛ ወዳጆች ግጥምና የተለያዩ ንግግሮችን ካቀረቡ በኋላ ስጦታ ፕሮግራሙ ቀጠለ። እኛም ለምን ይቀርብናል ብለን እጃችን ሰጠን ሰላም ብለናል። ከዛም እቺ ቆንጅዬ ልጅ አንዳንድ ኢንተርቪዎችን እያደረገች ነበር። ያው ማይክ ስላልተጠቀምን አይሰማም ድምጽ። ከዛም ሳፍራን ሬስቶራንት ያዘጋጁልን የተለያዩ ምግቦችንና መጠጦችን ከጠጣን ከበላን በኋላ ኬካችንን ቆርስ ፕሮግራማችን ጨርሰን ጋይስ ፒዛቸው ስለተመቸኝ ኢሲሊ 10 ስትሬት ጋር መጣችሁ ፒዛቸውን ብትሞክሩት ደስ ይለኛል። የዛሬውን ፕሮግራማችን ጨርሰናል። ፎሎ ካላደረጋችሁ ፕሊስ አትሸወዱ። አንድ ቀን ማድረጋችሁ አይቀርም። ይመቻችሁ። ፒስ